ሰላም ሰላም ቤተሰብ፣ ዛሬ የምናየው የተለያዩ ማይክሮሶፍት ሶፍትዌሮችን እንዴት አድርገን በነፃ ዳውንሎድ ማድረግ እንደምንችል እናያለን ማለት ነው። የትኛውም ሰብስክሪፕሽን ወይም ፕሮዳክት ኬ ሳይጠይቀን በነፃ እንዴት አድርገን ዳውንሎድ ማድረግ እንደምንችል እናያለን ማለት ነው። እንደሚታወቀው የተለያዩ ሶፍትዌሮችን በምናወርድበት ሰዓት ፕሮዳክት ኪ ወይም ሰብስክሪፕሽን ይጠይቀናል። አብዛኛው ስፔሻሊ ማይክሮሶፍት ሶፍትዌሮችን እንደ ፓወርፖይንት፣ ኤክሴል፣ አውትሉክ የመሳሰሉ ሶፍትዌሮችን በምናወርድበት ሰዓት ፕሮዳክት ኪ ወይም ሰብስክሪፕሽን ይጠይቀናል። ስለዚህ ያ እንዳይሆን ዛሬ በነፃ እንዴት አድርገን ዳውንሎድ አድርገን መጠቀም እንደምንችል እናያለን ማለት ነው። ስለዚህ አሁን በመጀመሪያ ኢንስታል ከማድረጋችሁ በፊት ከዚህ በፊት ኢንስታል ያደረጋችሁት ነገር ማይክሮሶፍት ሶፍትዌሮች ማንኛውም ማይክሮሶፍት ሶፍትዌር ካለ እሱኛውን ግዴታ አንኢንስታል ማድረግ አለብን ማለት ነው። ስለዚህ ያን ለማድረግ ደግሞ ወደ ኮንትሮል ፓናል የሚለው ላይ ሄድና ኮንትሮል ፓናል ክሊክ እናደርጋለን ማለት ነው። ምክንያቱም ስቱዲዮ ካለ ኖርማሊ ራን ስናደርግ መጨረሻ ላይ አይፈቅድልንም ማለት ነው። ከዚያ እዚህ ጋር እንገባና ፕሮግራም ታይፕ በሚለው በታች አንስተን ፕሮግራም እንዳለ ማለት ነው። ከዚያ እዚህ ውስጥ ማንኛውም ማይክሮሶፍት ኦፊስ የሚል ነገር ካለ እሱኛውን ታጠፋላችሁ ማለት ነው። ለምሳሌ ማይክሮሶፍት አውትሉክ ምናምን የሚል ነገር ስላለ እሱኛውን ታጠፋላችሁ ማለት ነው። ከዚህ ውስጥ ነው አንስቴል ካደረጋችሁ በኋላ ቀጥታ ወደ ስራው ነው ትችላላችሁ ማለት ነው። እንጂ ይሄኛውን ሚስቴክ ሳታደርጉ ቀጥታ እዛ ሄዳችሁ ሚስቴክ ብታደርጉ አይሰራላችሁ። ሙሉ በሙሉ ከዚህ ማይክሮሶፍት ሪሌት የሆኑ ነገሮች መጥፋት አለባቸው ማለት ነው። ስለዚህ አሁን ሚስቴክ እያደረገልን ነው። አሁን ሚስቴክ አድርጎ ጨርሶልኛል ማለት ነው። ጨርሶልኛል ማለት ነው። ስለዚህ ከዚህ በኋላ ኖርማሊ ወደ ፕሮሰስ ሆነን ቀጥታ 100% ዳውንሎድ አድርገን ራን ማድረግ እንችላለን ማለት ነው። መቀጠል ደግሞ እንደገና እዚህ ጋር ሲ ውስጥ ትገቡና ፕሮግራም ታይፕ ፕሮግራም ታይፕ በሚለው ውስጥ አሁን አንድ ኦፊስ ማይክሮሶፍት ኦፊስ ሪሌት ነገር አንድ መኖር ይፈልጋል ማለት ነው። አሁን እስከ ምንም ነገር መኖር ይፈልጋል ማለት ነው። ስለዚህ ካደረግን በኋላ ሁሉም ክሊክ ካደረግን በኋላ እንመጣለን ማለት ነው። እንችላለን እነዚህኞችን በነፃ እንዴት አድርገን እንደምናወርድ 3 ስቴፖችን እንከተላለን ማለት ነው። የመጀመሪያው ስቴፕ ኤግዜቢል ፎርማት ማውረድ ነው። ኤግዜቢል ፎርማት ደግሞ የምናወርደው ክሮም ላይ እንገባና ኦፊስ ከስተማይዜሽን ቱል ብላችሁ ሰርች ታደርጋላችሁ ማለት ነው። ኦፊስ ከስተማይዜሽን ቱል ብላችሁ ሰርች ካደረጋችሁ በኋላ የሚመጣላችሁ የመጀመሪያው ኦፊስ ከስተማይዜሽን ቱል ማይክሮሶፍት 365 አፕ አድሚን ሴንተር የሚለውን ክሊክ ታደርጋላችሁ ማለት ነው። ይህኛው ክሊክ ካደረጋችሁ በኋላ የሚመጣላችሁ ሆምፔጅ አለ። ይህኛው ሆምፔጅ የሚመጣላችሁን ሆምፔጅ አንዳንድ ፊቸሮችን እንሞላለን ማለት ነው። ምንድነው ፊቸሩ? ኖርማሊ ስለ ኮምፒውተራችን አንዳንድ ፊቸር የምንሞላቸው አሉ እና ስለምናወርደው ሶፍትዌር የምንሞላቸው ፊቸሮች አሉ ማለት ነው። ይህኛው ከስተማይዜሽን ቱሉን ኤግዜቢል ፎርማት እናስቀምጠን ሴቭ አድርገን እናስቀምጣለን ማለት ነው። ስለዚህ አሁን እንደምታዩት ይህ ይመስላል ማለት ነው። ሆምፔጁ ስለ ኮምፒውተራችን ስለ ሲስተም ታይፕ ወይም ሲፒዩ አርኪቴክቸር የሚጠይቀን 32 ቢት ሊሆን ይችላል፣ እናንተ 64 ሊሆን ይችላል። ለምሳሌ ይህ 64 ነው፣ አውቶማቲካሊ ራሱ ፒክ አድርጎልኛል። የእናንተን ቼክ አድርጋችሁ መምራት ትችላላችሁ ማለት ነው። ከዚያ 64 ናዚክ ይስተዋለሁ። ከዛ ስለምናወርደው ሶፍትዌር አንዳንድ ፊቸሮችን አሁን እዚህ ጋር መምራት አለብን ማለት ነው። ኦፊስ ስዊት የሚለውን የምናወርደው ሶፍትዌር አይነቱ ማለት ነው። ለምሳሌ 2025 ሊሆን ይችላል፣ 2024 ሊሆን ይችላል፣ 2022 ሊሆን ይችላል፣ 2021 ሊሆን ይችላል። ለምሳሌ 2024 ማውረድ የምፈልገው 2024 የሚሆኑ ፕሮፌሽናል እና ስታንዳርድ እንዳለ እኔ ፕሮፌሽናሉን ክሊክ አደርጋለሁ ማለት ነው። ከዛ ስክሮል ታደርጉታላችሁ ወደታች፣ ይሄኛውን አዚት እንዳለ ትተውታላችሁ። ከዛውንም ስክሮል ታደርጉትና ይሄኛውን በራሱ አውቶማቲካሊ ያደርግላችኋል፣ ችግር የለውም። ከዛ ሴሌክት ቨርዥን ይላል፣ ሌተስት የሚለውን አዚት ትተውታላችሁ ማለት ነው። ቀጥታ ሌተስት እዛው ራሱ ያደርግላችሁ። ከዛ እዚህ ላይ ማውረድ የምንፈልጋቸውን የሶፍትዌር የማይክሮሶፍት ሶፍትዌር አይነቶችን የምንፈልጋቸውን ኦን እናደርጋቸዋለን፣ የማንፈልጋቸውን ኤክስ ወይም ኦፍ እናደርጋቸዋለን ማለት ነው። ከዚያ ለምሳሌ አክሰስ ማስፈልገውም ማለት ነው እንደዚሁ። ከዛ ወርድ
ወርድ፣ ፓወርፖይንት፣ ኤክሴል እፈልጋቸዋለሁ። እነዚህ ማጥፋት እችላለሁ ማለት ነው። ከዚያ እነዚህን ሶስት ኦን አድርጌ ኔክስት እላለሁ ማለት ነው። ኔክስት ካልኩት በኋላ የሚጠይቀኝ ምንድን ነው? ላንጉጅ በምናወርድበት ላንጉጅ ይጠይቀናል። ለምሳሌ ክሊክ አድርገውና እንደ ኢትዮጵያ ዩናይትድ ኪንግደም ወይም ዩናይትድ ስቴትስ እንጠቀማለን። ዩናይትድ ስቴትስ አደርጋለሁ ማለት ነው። ከዚያ ኔክስት እላለሁ ማለት ነው። ኔክስት ካልኩት በኋላ እዚህ ጋር ዌር ዱ ዩ ዋንት ቱ ጊቭ ኦፊስ ፍሮም ነው የሚለው። ከዛ ኦፊስ ኮንተንት ዴሊቨሪ ኔትወርክ የሚለውን አዚት ይዘዋለን። ሎካል ካደረግን የሚታወቀው ኔትወርክ ፓዝና ነው ስለሚጠይቀን፣ ስለዚህ ይህንን አውቶማቲካሊ ይዘዋለን ማለት ነው። ከዚያ ስክሮል እናደርግና አሁንም ኔክስት እንለዋለን ማለት ነው። ኔክስት ካልነው በኋላ አሁንም እዚህ ጋር እነዚህኞችን አንስታል አድርጋቸው ምናምን የሚለው፣ ከዚያ እነዚህ ጀምሮ ኦፍ አደርጋለሁ ማለት ነው። ከዚያ አሁንም ስክሮል አድርጋለሁ ወርታች ኔክስት አደርገዋለሁ ማለት ነው። ኔክስት ካደረግኩት በኋላ እዚህ ጋር ፕሮዳክት ካለ ለምሳሌ ማፕ ላይ ፕሮዳክት ዜናችንን እዚህ ጋር እናስገባለን ማለት ነው። ግን ፕሮዳክት ዜና ስለሌሎች የሚለውን እናደርግና እሱን እንሰጠዋለን። ከዚያ አውቶማቲካሊ ራሱ ፕሮዳክት ወይም ላይሰንስ የምንለውን ይሰጠናል ማለት ነው። ከዚያ ስክሮል እናደርገዋለን ወርታች፣ አሁንም ኔክስት እንላለን ማለት ነው። ኔክስት ካልነው በኋላ አሁንም ቀጣይ ኔክስት እንለዋለን ማለት ነው። ኔክስት ካልነው በኋላ መጨረሻ ላይ የሞላናቸውን በዚህ መልኩ ምናምን ያሳየናል። ከዛ ፊኒሽ እንላለን ማለት ነው። መጨረሻ ላይ ፊኒሽ ካልነው በኋላ እዚህ ጋር እንመጣና ኤክስፖርት የምትላለች ኤክስፖርት እናደርገዋለን ማለት ነው። እዚህ ጋር አሁን ኤክስፖርት ስናደርግ ኖርማሊ እና ኦፊስ ኦፕን ኤግዜሚት ፎርማት የምትለዋን ክሊክ እናደርጋለን ማለት ነው። ከዛ ኦኬ እናደርገዋለን። እዚህ ጋር የእነሱን አግሪሜንት አክሴፕት እንልና ከዛ ኮንፊግሬሽን ፋይል ኔም አሲቲስ ኖርማሊ ትጠጣላችሁ ማለት ነው። ከዛ ኤክስፖርት ከዛ ኖርማሊ ኤግዜሚት ፎርማቱን በኤግዜሚት ኦፊስ ከስተማይዜሽን ቱል ላይ ኤግዜሚት ፎርማቱን ሴቭ አድርገን ጨረስ ማለት ነው። በመቀጠል ሁለተኛ ደግሞ የምናደርገው ምንድን ነው? የኦፊስ ሴታፕን እናወርዳለን ማለት ነው። ሁለተኛ ስቴፕ የሚሆነው ኦፊስ ሴታፓችን እናወርድ። ያኛውን ደግሞ እንዴት አድርገን ነው የምናወርደው? ክሮም ላይ ይገባና ኦፊስ ዲፕሎይመንት ቱል ብላችሁ ሰርች ታደርጋላችሁ ማለት ነው። ኦፊስ ዲፕሎይመንት ቱል ብላችሁ ሰርች ካደረጋችሁ በኋላ የኦፊስ ሴታፕን ታወርዳላችሁ ማለት ነው። ዳውንሎድ ኦፊስ ዲፕሎይመንት ቱል ፍሮም ኦፊሻል ምናምን ላይ ክሊክ ታደርጋላችሁ ማለት ነው። ይህን ክሊክ ካደረጋችሁ በኋላ ኖርማሊ ዳውንሎድ በተን ያመጣላችኋል ኮምፒውተር ውስጥ። ከዛ እሱኛውን ክሊክ ታደርጋላችሁ ማለት ነው። ከዛ ዳውንሎድ የሚለውን ክሊክ ታደርጋላችሁ። ኖርማሊ ሴታፑን እና ወረደልን ማለት ነው። አሁን እዚህ ጋር እንደሚታየው እያወረደልን ነው። የተወሰነ እንጠብቀው። እሺ የተወሰነ እንጠብቀው። አሁን ዳውንሎድ አድርጎ ጨርሶልናል ማለት ነው። በመቀጠል ምንድነው የሚሆነው? እነዚህ ኤግዜሚት ፎርማቱን እና ኤግዜሚት ከኦፊስ ከስተማይዜሽን ቱል ላይ ኤግዜሚት ፎርማት ያወረድን እና ሴታፑን አንድ ፎልደር ውስጥ ክሬት አድርገን እናስቀምጣለን ማለት ነው። ለምሳሌ እዚህ ጋር ዊንዶ ላይ ይዘውን አንድ ፎልደር ክሬት አድርገን ኦፊስ ከ24 ነው እያወረድኩት ያለው ኦፊስ ከ24 ብዬ አንድ ፎልደር ክሬት ላድርግና እዚህ ውስጥ ላድርጋቸው። ከዛ እዚህ ጋር ዳውንሎድ ውስጥ ልግባና እዚህ ጋር ልምጣና እነዚህኞችን ኮፒ ላድርግና ወስጄ ዛሬ አስቀምጣቸው ማለት ነው። ከዛ እዚህ ጋር ፔስት ላድርጋቸው። አሁን ይሄንን ሁለቶችን አንድ ላይ አድርጋቸዋለሁ ማለት ነው። እሺ በመቀጠል ምን እናደርጋለን ማለት ነው? ሁለቶችን አንድ ፎልደር ውስጥ ካስቀመጥኳቸው በኋላ ቀጥታ ሆነ ምንድነው ሁለቶችን በሲኤምዲ ራን አድርገን ኢንስታል እናደርጋለን ማለት ነው። ስለዚህ ይችኛዋን ኮፒ እናደርግና ቀጥታ ላይ ዲፎልት ስለሆነ አብዛኛው የሚያስቀምጠው የአንድ ቪዲዮ ዳውንሎድ የምናደርገው ኢንስታል በምናደርግበት ሰዓት ስለሚያስቀምጠው ይችን የሚሰሩና ውስጥ እናደርጋለን ማለት ነው። ከዛ ይችን ፎልደር ኮፒ ያደረግኳትን እዚህ ጋር አምጥቼ ፔስት አደርጋታለሁ ማለት ነው። ስለዚህ
እዚህ ጋር አምጥቼ ፔስት ካደረግኳት በኋላ ስለዚህ ኦፊስ 24 የምትል ፎልደር እዚህ ጋር መኖር አለበት ማለት ነው። እዚህ ጋር ትፎልኝ። ስለዚህ ከሌላው ጋር ዴታ ሊላክላችሁ ለምን የዚህ ፋዝ ውስጥ ይዤ ሄጄ ኖርማሊ ከዛ ጋር እንትን ማለት የሚችለው ማለት ነው። የዚህ ፋዝ ወስጄ ቀጥታ ሲሚል ራን ማለት የሚችለው የአንድ ፋዝ ስለሆነ ከዚህ እንዳለ ኖርማል። ስለዚህ ተጣጣለት ማለት ነው። ከዚያ እዚህ ጋር መጣና በኦፊስ 24 የሚፎልደሩት ዶክመንት ፎርማቱን እና ሴታፑን አንድ ላይ ካደረግን በኋላ ይችኛዋን ኤክስትራክት እናደርጋለን። ደስ ካልናት በኋላ ይችኛዋን አክሴፕት እናደርጋለን ማለት ነው። ከዛ ኮንቲኒው ከዛ ኤክስትራክት አድርጎ ሴታፑን ያመጣልኛል ማለት ነው። ከዛ እዚህ ጋር አሁንም ሁለቶች ፎልደር ባሉበት የተዘዋወሩ ኤክስትራክት አደርጋታለሁ ማለት ነው። ኦፊስ 24 የምትለዋል ከዚያ ወይም አሁን ሴታፑን አግኝተናል ማለት ነው። አሁን ኤክስትራክት አድርገን ጨርሰናል ማለት ነው። ቀጥታ ወደ ሲኤምኤል ላይ እንሄድና የመጨረሻ ስቴፕ የሚሆነው ምንድነው? ሲኤምኤል ወይም ኮማንድ ራን እናደርገው። ሲኤምኤል ብለን መጻፍ እንጽፋለን ማለት ነው። ሲኤምኤል የሚለውን ከጻፍን በኋላ ያው መጣልን ኮማንድ ፕሮምፕት የሚባለው ከዛ ይሄኛውን ራይት ክሊክ እናደርግና ኦፕን አስ ራናስ አድሚኒስትሬተር የሚለውን ክሊክ እናደርጋለን ማለት ነው። የስ ካልነው በኋላ እዚህ ጋር አሁን የቅድም አንድ ፎልደር ላይ ያስቀመጥኳቸውን ሲላይ ወስጄ ማለት ነው ይችኛዋን ማለት ነው ይችኛዋን ፓስ ኮፒ አደርግና ወስጄ እሰጠዋለሁ ማለት ነው። ስለዚህ ሲኤምዲ ላይ እና ሲዲ ወይም ቻንግ ዳይሬክሽን ስፔስ ከዚያ ፔስት ከዚያ ኢንተር። አሁን ሁለቶችን ደግሞ ኢንተግሬት አድርጎ ራን የሚያደርግልን አንድ ፋይል ወይም ኮንሶል ኮድ እናወጣለን ማለት ነው። ክሮም ላይ ነድና ማለት እንደገና ተመልሰን ኦፊስ ዲፕሎይመንት የሚለውን ሰርች እናደርግና ከዛ ለምሳሌ እናንተ ያወረዳችሁ ሶፍትዌር 2024 ከሆነ 2025 ከሆነ እሱን ትጽፋላችሁ ማለት ነው። 2023 ከሆነ እንደዚህ አይነት 24 እየጽፋለሁ ማለት ነው። ከዚያ እዚህ ጋር የሚመጣልን አለ። የመጀመሪያው ዲፕሎይ ኦፊስ ሎንግ ተርም ሰርቪስ ቻናል 24 የምትላለች ጂማ ክሊክ አደርጋለሁ ማለት ነው። እዚህ ውስጥ ክሊክ አድርጌ ሲገባ አንድ ኮንሶል ኮድ አገኛለሁ ማለት ነው። ይህችን አራተኛዋን ኢንስታል ኦፊስ ሎንግ ተርም ሰርቪስ ቻናል 24 ላይ የኦፊስ ፔመንት ቱል የምትለውን ይችን ክሊክ አደርግና ከዛ ኮንሶል ሴታፕ ስፔስ ፎርዋርድ ስላሽ ኮንፊግሬሽን ዶት ኤግዜም የምትለውን ይችን ኮፒ አደርግና ወስዳለሁ ማለት ነው። ይችን ኮፒ አደርግና ወስድና እዚህ ላይ ፔስት አደርጋለሁ ማለት ነው። ከዛ ኢንተር አደርጋለሁ ማለት ነው። አሁን እንጠብቀው። አሁን እንደምታዩት ኢንስታሌሽን ጀምሯል ማለት ነው። ሲስተም ላይ ማይክሮሶፍት 365 ኦፊስ ዳውንሎድ ማለት የተወሰነ እንደ ኮምፒውተራችን ፍጥነት ስለሚወሰን የተወሰነ መፋለስ ይችላል ማለት ነው። አሁን ኖርማሊ ኢንስታል እያደረገ ነው። እነዚህ ሶስቶች መረጥናቸው ኢንስታል ካደረገ በኋላ እንደፈለግን ኦፍላይን መጠቀም እንችላለን ማለት ነው። እንደሚታወቀው አሁን ጨርሰናል። ትንሽ ብሎናል። የማይክሮሶፍት 365 ኦፊስ ኢንስታል ይሆናል። ስለዚህ እንዳጠቃላይ ጨርሰናል ማለት ነው። አሁን ቼክ ማድረግ እንችላለን ማለት ነው። ክሎዝ እንበለውና ክሎዝ እንበለው። ከዚያ እዚህ ጋር እንምጣና የሚሶፍት ወይም ከዛ ኦፕን እንበል። ስለዚህ ከፈተልን ማለት ነው። ኦፍላይን ነው እንዳጠቃላይ መጠቀም የምንችለው። ስለዚህ እንዳጠቃላይ ፕሮዳክት እየጠየቀን ስለዚህ 100% ይሰራል ማለት ይቻላል ማለት ነው።
ስለዚህ ምን ይመስላል ማለት ነው። ጊዜ በተመሳሳይ ፓወርፖይንት በተመሳሳይ ማለት ነው። ስለዚህ ያው ሙሉ ጨርሰናል ማለት ነው። አሁን ደግሞ ፈለግን መጠቀም እንችላለን ማለት ነው። አሁን ሙሉ ስቴፑን ተከትላችሁ ከሰራችሁ 100% ይሰራል ማለት ነው። እንዲህ ያላችሁ ሰዎች ካለ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ ማገዝ ይችላለሁ ማለት ነው። በዚህ በመቀጠል በቀጣይ ቪዲዮ በተለያዩ ስለ ኦንላይን ቢዝነሶች፣ ስለ ቴክኖሎጂ፣ ስለ ክሪፕቶ ከረንሲ ትሬዲንግ ይዘን ስለምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንላለን። መልካም ጊዜ